አያድርገውና የኒውክሌር ቦምብ ባለቤት የሆኑ ሀገራት ወደ ጦርነት ቢገቡና ያላቸውን የኒውክሌር መሳሪያ ቢጠቀሙት ምን ያክል ጥፋት የሚያስከትል ይመስላችኋል? እንበልና ከ1940ዎቹ ጀምሮ በጠላትነት የሚተያዩት አሜሪካና ራሽያ ግንኙነታቸው እየሻከረ ሄዶ ወደ ጦርነት ገቡ። ከዛም ራሽያ የመጀመሪያውን ኒውክሌር የአሜሪካ ዋና ከተማ ወደ ሆነችው ዋሽንግተን ዲሲ ተኮሰች። ይህ የምታዩት ዋናው የሚፈነዳውና ጥፋት የሚያደርሰው ኒውክሌር ቦምብ ሲሆን ከዛ ውጪ ያለው እስከ 17 ሜትር የሚረዝመው የኒውክሌሩ አካል ደግሞ ሮኬት ነው። ጥቅሙም ዋናውን ቦምብ በመያዝ የሚፈለግበት ቦታ ማድረስ ነው። ከዛም ይህ ቦምብ እንዲመታ የተላከበትን ዓላማ ልክ እንዳገኘ ይህንንም ያያችሁትን ጥፋት ያደረሰው አንዱ የኒውክሌር ጭንቅላት ወይም ኒውክሌር ዋርሄድ ነው። ነገር ግን አንድ ዘመናዊ የኒውክሌር ቦምብ ውስጥ እስከ 8 የሚደርሱ የኒውክሌር ጭንቅላቶችን የሚይዝ ሲሆን ሁሉም በአንድ ከተማ ላይ ቢፈነዱ እጅግ በጣም አስፈሪና አጥፊ ይሆናል። በፈረንጆቹ በ1945 ነበር አሜሪካ ለመጀመሪያ ጊዜ ስኬታማ ሙከራ በማድረግ የኒውክሌር ቦምብ ባለቤት የሆነችው። ይህም አጥፊ የቦምብ አይነት ሊሰራ የቻለበት ዋነኛ ምክንያት በሁለተኛው የዓለም ጦርነት ወቅት በሂትለር የምትመራው ጀርመን ከአሜሪካና ራሽያ ጋር ከባድ ጦርነት ውስጥ በነበረችበት ጊዜ ሂትለር ጦርነቱን ለማሸነፍ የአልበርት አንስታይንን E=mc² የሚባለውን የፊዚክስ ፎርሙላ በመጠቀም ቦምብ ለመስራት ከፍተኛ ጥረት እያደረገ ነበር። በጊዜው በህይወት የነበረው አልበርት አንስታይን ሂትለር የሱን ፎርሙላ ተጠቅሞ ቦምብ እየሰራ እንደሆነ ሲሰማ ወዲያውኑ ነበር በጊዜው የአሜሪካ ፕሬዝዳንት ለነበረው ፕሬዝዳንት ሮዝቬልት ደብዳቤ የጻፈው። የደብዳቤውም ዋና መልእክት የነበረው ሂትለር እየሰራ ያለው ቦምብ ስኬታማ ከሆነ እጅግ በጣም ኃይለኛና አጥፊ እንደሚሆን፣ በዚህም ምክንያት አሜሪካ ጦርነቱን እንዳትሸነፍ አስቀድማ የኒውክሌር ቦምብ ባለቤት መሆን አለባት የሚል ነበር። ፕሬዝዳንቱም ጦርነቱን ለማሸነፍና የኒውክሌር ቦምቡ በሂትለር እጅ ከገባ ሊመጣባቸው የሚችለውን ጥፋት ስለተረዱ በጊዜው ከ$2 ቢሊዮን በላይ በማውጣት በ1945 ሮበርት አፐንሃይመር በተባለ ታዋቂ የፊዚክስ ባለሙያ አማካኝነት አሜሪካ ቀዳሚዋ የኒውክሌር ባለቤት ሀገር ለመሆን ችላለች። በዚህ አጋጣሚ የኒውክሌር ቦምብ እንዴት እንደሚሰራ በአጭሩ ለማወቅ ከፈለጋችሁ የለቀቅነው ሙሉ ቪዲዮ አለ፣ እሱን ማየት ትችላላችሁ። የኒውክሌር ቦምብ አይነቶች በሁለት ዋና ክፍሎች የሚመደቡ ሲሆን የመጀመሪያው አቶሚክ ቦምብ ይባላል። በዚህኛው ክፍል ውስጥ የሚጠቃለሉት የኒውክሌር ቦምብ አይነቶች በ1940ዎቹ እና 50ዎቹ አካባቢ ይሰሩ የነበሩት የፊዥን ቦምቦች ሲሆኑ በ1945 አሜሪካ በጃፓን ከተሞች ላይ የተጠቀመቻቸው የቦምብ አይነቶች ናቸው። እነዚህ አይነቶቹ ቦምቦች ከዘመናዊ የኒውክሌር ቦምቦች አንጻር ሲታዩ እጅግ በጣም አነስተኛ የሆነ ጉዳት የማድረስ አቅም ነው ያላቸው። ሁለተኛው የኒውክሌር አይነት ደግሞ ሃይድሮጅን ቦምብ ወይም በሌላ ስሙ ቴርሞኒውክሌር ቦምብ የሚባለው ነው። በዚህ የኒውክሌር ምድብ ውስጥ የሚካተቱት ዘመናዊ የኒውክሌር ቦምቦች ሲሆኑ ከአቶሚክ የኒውክሌር አይነቶች አንጻር ሲታዩም ከ3000 እጥፍ በላይ የማጥፋት አቅም አላቸው። የሁለቱ የኒውክሌር አይነቶች ያላቸው የማጥፋት አቅም ልዩነት የበለጠ ግልጽ እንዲሆንላችሁ በምሳሌ እንመልከት። ይህ አሜሪካ በጃፓን ላይ የጣለችው አቶሚክ ቦምብ ነው። ይህም ኒውክሌር በአንድ ከተማ ላይ ቢፈነዳ ይህን ይመስላል። ይህም ቦምብ ከ200 እስከ 250 ሺህ ሰው የመጨረስ አቅም ያለው ሲሆን 1.7 ኪሎ ሜትር ሬዲየስ የሚያክልን ቦታ የማጥፋት አቅም አለው። ቀጥለን ደግሞ ዘመናዊውንና አሜሪካ በብዛት ያላትን ሃይድሮጅን ቦምብን እንመልከት። በዚህም የቦምብ ጥቃት ከ500 እስከ 800 ሺህ ሰው የመጨረስ አቅም ያለው ሲሆን 4 ኪሎ ሜትር ሬዲየስን የሚያክል ቦታ የማጥፋት አቅም አለው። በመጨረሻም በሰው ልጅ ታሪክ ውስጥ እጅግ በጣም ግዙፍ የሆነውንና በራሽያ እጅ ብቻ የሚገኘውን ዛር ቦምብ የተባለውን የኒውክሌር ቦምብ እንመልከት። ይህ የቦምብ አይነት አንድን ከተማ ሙሉ ለሙሉ ከምድረ ገጽ የማጥፋት አቅም ያለው ሲሆን ሚሊዮኖችን በአንዴ የሚጨርስ ነው። ነገር ግን ማንኛውም የኒውክሌር ቦምብ አይነት
በርካቶችን ከጨረሰ በኋላ መዘዙ በዚያ አያበቃም። ምክንያቱ ደግሞ የኒውክለር ጨረር ወይም ኒውክለር ሬዲዬሽን የሚባለው ከቦምቡ ፍንዳታ በኋላ በከፍተኛ ደረጃ ስለሚከሰት ነው። ይህም የኒውክለር ጨረር ከ50 ዓመት በላይ በዚያ ስፍራ የሚቆይና ወደ ሰዎች ሰውነት ውስጥ በመግባት የካንሰርና የዘር መዛባት ችግሮችን ያስከትላል። ዓለም ላይ ካሉ ሀገራት የኒውክለር ቦምብን የታጠቁ ሀገራት ቁጥር 9 ሲሆን እነዚህም አሜሪካ፣ ራሽያ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ እስራኤል እና ሰሜን ኮሪያ ናቸው። ከነዚህም ሀገራት ውስጥ ዓለም ላይ ካለው አጠቃላይ የኒውክለር መሳሪያዎች 87% የሚሆነው በራሽያ እና አሜሪካ እጅ ብቻ ይገኛል። ዛሬ ላይም በ9ኙ ሀገራት የሚገኘው ጠቅላላ የኒውክለር ቦምብ ብዛት ከ12000 በላይ እንደሆነ መረጃዎች የሚያሳዩ ሲሆን የሀገራት መሪዎች እነዚህን ጅምላ ጨራሽ መሳሪያዎች መቼም ቢሆን እንደማይጠቀሟቸው ተስፋ እያደረግኩ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።